ፊልሙ የሚጀምረው አንዲት ልጅ ጠመንጃ ይዛ ወደ ሱቅ ስትሄድ ነው። ስሟም ካሲ ይባላል። ካሲ ባዶ ወደ ሆነውና በወደመው የገበያ ስፍራም ትገባለች። የምትችለውን ሁሉ እየሰበሰበች ሳለ እርዳታ የሚለምን ሰው ድምፅ ትሰማለች። እሷም ለመፈተሽ ወደ ኋላ ክፍል ትሄዳለች። ክፍል ውስጥ ስትገባ አንድ ሽማግሌ ሰው ሽጉጡን ያነጣጥርባታል። ሁለቱም እርስ በእርሳቸው መሳሪያቸውን እንዲጥሉም ይነጋገራሉ። ሽማግሌውም መጀመሪያ መሳሪያውን ይጥላል፣ ከዚያም እሷ እንድትጥል ይጠይቃታል። እሷ ግን እጁን ከጃኬቱ ስር እንዳደረገ ስለታየ እጅህን አሳየኝ ትለዋለች። ሰውየውም ቆስዬ ነው ይላታል። ከዛም እጁን ሲያወጣ የያዘው ነገር ስታይ መሳሪያ መስሏት ትተኩስበታለች። በእጁ የያዘው ግን መስቀል ነበር። ወደ ኋላ መለስ ብለን ስናይ በፓርቲ ላይ ከጓደኞቿ ጋር እናያታለን። እሷና ጓደኛዋ የምታፈቅረውን ልጅ በተመለከተ ይነጋገራሉ። ካሲም ከፓርቲው ስትወጣ የምታፈቅረውን ልጅ ቤንን ታየዋለች። ትንሽም ያወራሉ። ከዛም ካሲ ወደ ቤት ትመለሳለች። አባቷን ኦሊቨርንም ታናግራለች። ወንድሟን ሳምንም መልካም ምሽት ብላው ወደ መኝታ ይሄዳሉ። በማግስቱ ካሲ የሶከር ልምምድ አላት። ነገር ግን ጓደኛዋ በስልኳ ላይ ያየችውን አንድ እንግዳ ነገርም ልታሳያት ትፈልጋለች፣ ግን በመመሯ ይቋረጣሉ። ከዛ በድንገት ካሲ ሁሉም ሰው ስልኩ ላይ ተጎንብሶ አንድ ትልቅ ነገር እንደተፈጠረ ሲነጋገሩም ታያለች። በኋላ ካሲ ቤተሰቦቿ በዜና ላይ ስለ አንድ ሚስጥራዊ ዩፎ ዘገባ ሲያዩ እናያለን። ሳም ከቤት ወደ ውጭም ይሮጣል፣ የተቀሩትም ይከተሉታል። ከሰማይ ላይ የተንጠለጠለውን ግዙፍ ዩፎ ሲያዩም ደንግጠው ይቆማሉ። በመጀመሪያዎቹ 10 ቀናት ውስጥ ባዳኑ ለመገናኘት ምንም ሙከራ አላደረጉም። የካሲ ሰፈር ሰዎች ከከተሞች መራቅም ይጀምራሉ። በማግስቱ ትምህርት ቤቷ ውስጥ ይህ ነገር በግልጽ ይታያል። በድንገት ሁሉንም አይነት የኤሌክትሮኒክስ መሳሪያዎችን መስራት ያቆማሉ። ልጆቹ ከክፍል ውጪ የሆነ ነገር ሲፈርስም ይሰማሉ። ከትምህርት ቤቱ ፊት ባለው መንገድ ላይ መኪናዎች እርስ በርስ ተጋጭተው ሲከመሩ ይመለከታሉ። አንድ አውሮፕላንም ከሰማይ ወድቆ ከትምህርት ቤቱ አጠገብ ተከስክሶ አንዳንድ መኪናዎችን ሲያወድም ይታያል። ይህ የሆነው ባዳኑ ባነቃቁት የኤሌክትሮማግኔቲክ ነገር ነው። ይህ አንደኛው ማዕበል ሁሉንም ኃይል ለማጥፋት የተደረገም ነበር። በኋላ የካሲ አባት ከትምህርት ቤት ሊወስዳት ይመጣል። እሷም ቤንን እያየች ለመጨረሻ ጊዜ የማየው ይመስለኛል ብላ ታስባለች። ትንሽ ጊዜም አለፈ። ካሲ እና ሳም ውሃ ሲቀዱ ሁለተኛው ማዕበል እንደ የመሬት መንቀጥቀጥ ይመታል። ከሚወድቁ ዛፎች እየሸሹ ሳለ ከኋላቸው ግዙፍ ማዕበልም ብቅ ይላል። ካሲ ሳምንና ራሷን በአቅራቢያው ወዳለ ዛፍ ላይ በመውጣት ማዳንም ችላለች። እነሱም ዕድለኞች ነበሩ። የውቅያኖስ ዳርቻ ከተሞች ግን ዕድለኛ አልነበሩም። ምክንያቱም ሱናሚዎች ሁሉንም የባህር ዳርቻ ከተሞችንና ደሴቶችን ሙሉ በሙሉ አውድመውታል። ከሁለተኛው ማዕበል በኋላ ሦስተኛው ማዕበል ባዳኑ ወደ ምድር የላኩት የተለወጠ የወፍ ጉንፋን ነበር። ይህም የሰውን ልጅ ቁጥር በከፍተኛ ሁኔታ ቀነሰ። ካሲም ትምህርት ቤቷ ትደርሳለች። እሱም ወደ ተጨማሪ የሕክምና መስጫ ተቀይሯል። ጓደኛዋን እዚያ ታያለችና ሰላም ልትላት ስትሄድ የካሲ እናት ብቅ ብላ ጓደኛዋ በእንክብካቤ ውስጥ እንዳለች ትነግራታለች። ማስክ አድርጋ ወደ ቤት እንድትሄድም ታደርጋታለች። በኋላ ካሲና ቀሪ ቤተሰቦቿ በፍሉ ለሞተችው እናቷ የቀብር ሥነ ሥርዓት ያደርጋሉ። ከትንሽ ጊዜ በኋላ ካሲ አስፈላጊ ነገሮችን እያዘች ለመውጣት ትዘጋጃለች። ሳም ጫማውን እንድታስርለት ሲጠይቃት ታስርለታለችና አባታቸውም የመጨረሻዎቹን ዕቃዎች ይጭናል። ሦስቱም ቤቱን ለቀው ወደ ስደተኞች ካምፕም ጉዞ ይጀምራሉ። ሌሊት ከመግባቱ በፊት ካምፑ ይደርሳሉ። እዚያም በካምፑ ውስጥ ካሉት ዋና ሰዎች አንዱ ይቀበላቸዋል። በዚያች ሌሊት ኦሊቨር ካሲን ከሌሎቹ ለይቶ ሽጉጥ ይሰጣታል። እንዴት እንደምትጠቀምበትና መቼ እንደምትጠቀምበት ይገልጽላታል። ሁልጊዜ ከእርሷ ጋር መሆን እንዳለበትና ከሌሎች መደበቅ እንዳለባትም ይነግራታል። ካሲም ትወስደዋለች። እዚህ ደህንነታቸው የተጠበቀ መስሏት እንደነበር ትናገራለች። ግን ኦሊቨር አሁን ምንም ነገር ደህንነቱ የተጠበቀ እንዳልሆነ ይነግራታል። ትንሽ ቆይቶ ሁሉም ሰው አንድ እንግዳ ድምፅ ይሰማልና የአቧራ ደመና ወደ ካምፑ ሲቃረብ ያያሉ። በድንገት ወታደራዊ ታንኮች ከአውቶቡሶች ጋር ከደመናው ውስጥ ወጥተው መሃል ላይ ይቆማሉ። ኮሎኔል ቮሽ እሱና ሰራዊቱ ከጦር ሰፈር እንደመጡና ሊረዷቸው እንደመጡ ይናገራል። የሰራዊቱ መኮንኖች አዋቂዎቹን ከልጆቹ ይለያሉ። አዋቂዎቹ ለአጭር መግለጫ ወደ ምግቡ ማዕከልም ይሄዳሉ። ልጆቹም ወደ አውቶቡሶች ይገባሉ። ኦሊቨር ከልጆቹ ጋር ወደ አውቶቡስ ሲሄድ ተመሳሳይ መረጃም ተሰጥቶታል። ቮሽ ከአንድ መኮንን ጋር እያደረገ የነበረውን ክርክር አቋርጦ የመለያየቱ ምክንያትም ይነግራቸዋል። ካምፑ አደጋ ላይ እንዳለና ውስን የሆነ መጓጓዣ ስላላቸው ሰራዊቱ ልጆቹን በመጀመሪያ ወደ ደህንነት ቦታ ለመውሰድ ቅድሚያ ለመስጠት እንደወሰነም ገለጸ። ኦሊቨር ኮሎኔሉን ለመስማት ወሰነና ካሲና ሳምን አውቶቡስ ላይ እንዲገቡ ያደርጋል።
ወንድሟን እንድትንከባከብም ይነግራታል። እሱም በቅርቡ ወደ ጦር ሰፈሩ እንደሚደርስ ያረጋግጥላቸዋል። ልጆቹ ከገቡ በኋላ ሳም የቴዲ ድቡን እንደረሳው ይገነዘባል። ካሲም ያለሱ መሄድ እንደማይፈልግ ስትረዳ እሱ አውቶቡስ ውስጥ እንዲቆይ አድርጋ እሷ ልታመጣለት ትሄዳለች። ካሲ ወደ ማረፊያ ክፍሎችም ትገባለች። ነገር ግን ድቡን እንዳገኘችው አውቶቡሶቹ ሲሄዱ ትሰማለች። ወደ እነሱም ትሮጣለች። ነገር ግን የሚንቀሳቀሰውን አውቶቡስ ልትደርስበት አልቻለችም። ይህ በእንዲህ እንዳለ ቮሽ አዋቂዎቹን ሰራዊቱ አራተኛው ማዕበል እንደተጀመረ እንደሚያምን ያሳውቃል። ባልዳኑ ከመንኮራኩሮቻቸው ወርደው በሰዎች መካከል እየተንቀሳቀሱ ነው። የሰውን አካል የመያዝና ድርጊቶቻቸውን የመቆጣጠር ችሎታም አላቸው ይላል። በካምፑ የነበሩት ሰዎችም ይደነግጣሉ። ቮሽም በልጆቹ ውስጥ ባልዳኑን መለየት ቢችሉም በአዋቂዎቹ ውስጥ ግን አሁንም መለየት እንደማይችሉ ይነግራቸዋል። ሁሉም ስለ ልጆቻቸው ይጠይቃሉ፣ ግን ኮሎኔሉ ከነሱ በተለየ ተቋም ውስጥ እንደሚቆዩም ይነግራቸዋል። ምክንያቱም ሰዎችን ከባዳን መለየት አልተቻለም። ካሲ ከምግቡ ማዕከል ውጭም ትታያለች፣ ግን ኦሊቨር ወደ ውስጥ እንዳትመጣና እንድትደበቅ ምልክት ይሰጣታል። በድንገት አንድ ሰው የሰራዊቱን ሰዎች ያናድዳል፣ እንዲለቁትም ይጠይቃል እና ሁሉም መተኮስ ይጀምራሉ። ካሲም ወደ ጫካው ትሮጣለች። ትንሽ ቆይቶ ወታደሮቹ ያለ ሲቪሎች ከምግቡ ማዕከሉ ይወጣሉ። ካሲ ተመልሳ የሳምንት ቴዲ ድብም ታነሳለች። ወደ ውስጥ ገብታ ኦሊቨርን ከሌሎቹ ጋር ሞቶም ታገኘዋለች። ከመውጣቷ በፊት ካሲ አንድ ጠመንጃ አንስታ እንደገና ወደ ጫካው ትሮጣለች። በኋላ ልጆቹ ወደ ጦር ሰፈሩ ይደርሳሉ። ከአውቶቡሶቹ ሲወጡ ቁጥሮች ተሰጥቷቸው እንዲጠብቁ ይነገራቸዋል። መጀመሪያ የተጠራው ቁጥር ኤቤንም ነበር። ወደ ተቋሙ ውስጥም ተወሰደ። አንድ የሰራዊት ሐኪም እየመረመረው ሳለ ሰርጀንት ረዝኒክ ታነጋግረዋለች። ቤተሰቦቹ በቀደሙት ማዕበሎች እንደሞቱም ይነግራታል። ረዝኒክ የሞቱበትን ለመበቀል ዕድለኛ እንደሆነ ትነግረዋለች። እንደ ሌሎቹ ልጆች እሱም ባዳንን ለመዋጋትም ይረዳል። ወደ አንገቱም መከታተያ ተወጋዋለች። ቤም ባዳኑ ምን እንደሆኑ ሳያውቁ እንዴት እንደሚዋጉም ይጠይቃታል። ረዝኒክም እንዴት መለየት እንደሚችሉ ለማሳየት ወደ ሌላ ክፍል ትወስደዋለች። ሽቦዎች የተያዙበትን ልጅም ታሳየዋለች። ከዚያም ባዳኑን ለማየት የሚያስችል ልዩ መነጽርም ትሰጠዋለች። እሱም የሰውን አካል የሚያጠቃና የሚቆጣጠር ፓራሳይት እንደሆነም ይገነዘባል። ምንም አይነት የማውጫ ዘዴም አይሰራም። ስለዚህ ፓራሳይቱን ለመግደል የሚቻለው ሰውየውን በመግደል ብቻ ነው። እሱን ለመግደልም ማብሪያ ትሰጠዋለች። ቤም ቢቸገርም በመጨረሻ ይገድለዋል። ረዝኒክም ወደ ትግሉ እንኳን ደህና መጣ ትለዋለች። በተመሳሳይ ጊዜ ካሲ ብቻዋን እየኖረች ነው። በጫካ ውስጥም ተደብቃለችና ማንንም ማመን እንደማትችልም ታስባለች። ዋነኛ ዓላማዋ ወደ ጦር ሰፈሩ ደርሳ ትንሽ ወንድሟን ማግኘት ነበር። ረጅም ጉዞ ካደረገች በኋላ ውሃዋ ሲያልቅ መጀመሪያ ላይ ስትገባ ያየነውን ሱቅ ታያለች። በዚያች ሌሊት ካሲ ከወንድሟ አሻንጉሊት ጋር ተኝታለች። በማግስቱ በተተው መኪናዎች የተሞላ አውራ ጎዳና ላይ ትደርሳለች። በመኪናዎቹ መካከል የሞቱ አካላትም ታገኛለች እና በቅርብ ጊዜ እንደተገደሉም ትገነዘባለች። ከዛ አንድ ባዳን ድሮን አየችና ወዲያውኑ ጭኗ ላይ ተመታች። ለአፍታ ከጭነት መኪና ስርም ተደበቀች፣ ግን ወንድሟን አስታውሳ ሁኔታውን በጥይት ለማለፍ ወሰነች። ግን እንዳለመታደል ሆኖ ራሷን ሳተች። ይህ በእንዲህ እንዳለ ቮሽ ልጆቹን ለሚመጣው ባዳን ጋር ለሚደረገው ውጊያ ያዘጋጃል። የመጨረሻውን ጥቃት አምስተኛው ማዕበል እያቀዱም እንደሆነ ይነግራቸዋል። ባልዳኑ በዚያ ማዕበል ከተሳካላቸው ሰው የሚባል ነገር ይጠፋል። ስለዚህ ልጆቹ እንዴት ወታደሮች መሆን እንደሚችሉ፣ እንዴት እንደሚዋጉ፣ እንደሚከላከሉና እንደሚገድሉ ይማራሉ። ቮሽም ሁልጊዜ እነርሱ የሰው ልጅ የመጨረሻ ተስፋ እንደሆኑም እየነገራቸው ነበር። ቮሽ የጠየቃቸውን ማድረግ ይችሉ እንደሆነም ይጠይቃቸዋል። ሁሉም ከቤንና ሳም በስተቀር እንደሚችሉ ያረጋግጣሉ። ካሲም ተኝታ ትነሳለች። ቁስሏም ታክሟል። በድንገት አንድ ሰው ደረጃውን ሲወጣም ትሰማለች። እንደ ገባም እነደተኛች ትመስላለች። በማግስቱ ካሲ መርፌውን አውጥታ ጠመንጃዋን ለማግኘት ወደ ቦርሳዋ ስትሄድ ቁስሏ ስላልደረቀች ትወድቃለች። ሰውየውም ሲመጣ ሰምታ አልጋዋ ላይ ትመለሳለች። ሰውየው ሲገባ ነቅታ እንደነበረች እንደሚያውቅም ይነግራታል። ራሱን ኢቫን ብሎም ያስተዋውቃል። ካሲ የት እንደሆነችም ትጠይቀዋለች። ኢቫንም እንዴት እንዳገኛትና እዚህ እንዳመጣት ይነግራታል። ጠመንጃዋንም ትጠይቀዋለች። እሱ ግን ያገኛት ቦታ ምንም አላገኘውም ይላታል። በድንገት ኢቫን የካሲ ስፌቶች ተፈተው ሊሆን እንደሚችል ተረድቶ አንስቶ እንደገና ለማከም ወደ መታጠቢያ ቤት ይወስዳታል። ቁስሏን ሲያጸዳላት አንድ ሳምንት ሙሉ እዚሁ እንደነበረችም ይነግራታል። ከዚያ ካሲ ከጦር ሰፈሩ ምን ያህል እንደሚርቁ ትጠይቃለች እና እሱም ይነግራታል። በኋላ ወደ ጦር ሰፈሩ ለምን እንደጠየቀች ይጠይቃታል። ካሲም ስለ ሳም ትነግረዋለች።
ኢቫን የረዳት ቤተሰቦቹን ማዳን ስላልቻለ እንደሆነና የበለጠ ሰብአዊ ስሜት እንዲሰማው እንደሚያስፈልገውም ይነግራታል። ከዛ ግን በጦር ሰፈሩ ልጆቹ ፖከር ይጫወታሉ። ወደ አዲሱ ሚናቸውም ተለማምደዋል። ስለ አዲሱ ቡድናቸው አባል ሲያወሩ ሰርጀንት ረዝኒክ አስገብታ ሪንገር ብላ ታስተዋውቃቸዋለች። አልጋዋንም ታሳያታለች። ሪንገር ዕቃዎቿን እንዳስቀመጠች ወደ ቤን ሄዳ የቡድኑ መሪ እንደሆነ ጠየቀችው። ልጅቷም በእሱና በሌሎቹ ላይ የበላይነቷን ለማሳየት ትፈልጋለች። ስለዚህ ቡድናቸውን በማቃለልና በማስፈራራት ታናድዳቸዋለች። ሪንገር ቤንን ቼዝ ትጫወታለህ ወይ ብላ ትጠይቃለች። ከሌሎቹ ልጆች አንዱ ግን አንጫወትም፣ ግን ስትሪፕ ፖከር መጫወት እንችላለን ይላታል። ጉሮሮ ላይም ትመታዋለችና ምንም አይነት አዋራጅና የጾታ መድሎ አስተያየቶችን እንደማትፈቅድ ትናገራለች። ቲከፕም ድርጊቷን ትወደዋለች። በተመሳሳይ ጊዜ ካሲ አሁንም ከኢቫን ጋር ሆና ወደ ጦር ሰፈሩ የሚወስደውን መንገድ እያቀደች ነው። እሱ ግቢ ውስጥ ሳለ ወደ ክፍሉ ገብታ ሚስጥራዊ ክፍል ታገኛለች። እዚያም የተደበቀ ሽጉጧን ታገኛለች። ከዛም ትወስደዋለች፣ በፍጥነትም ትዘጋጃለች እና እያነከሰች ከቤት ትወጣለች። ካሲ የተዘጋጀውን ወጥመድ ትነካለች። ኢቫንም ይይዛታል፣ መሳሪያዋን ይቀማታል እና ዝም እንድትል ይነግራታል። አንድ የባዕዳን መርከብም ከበላያቸው ይበራል። አንድ አዳኝም በጫካው ውስጥ ይፈልጋቸዋል። ወደ ቤት እንደተመለሱ ኢቫን ስለ ሽጉጡ ያልነገራት ባዕዳን መስለው ስለነበር እንደፈራ ይነግራታል። ካሲ ደንግጣለች። እሱም እሷን መጠርጠር ትክክል ነበር። ኢቫን አዳኙ ባዕዳን እንደሆነ እና ከባዕዳን ድሮኖች ጋር ሰዎችን እንደሚከታተል ይነግራታል። ወደ ጦር ሰፈሩ ወንድሟን ልታገኝ ስለምትሄድበት ጉዳይም ያወራሉ። ኢቫን ግን እሱ ቀድሞውን ሞቶ ሊሆን እንደሚችል ይናገራል። ካሲ ግን አትስማማምና እሱን እንደምታመጣው ትናገራለች። ኢቫንም ወደ ክፍልዋ ይከተላታልና ከእርሷ ጋር እንደሚመጣ ይነግራታል። እዚያ እንደሚያደርሳትም ይናገራል። ምንም እንኳን በጦር ሰፈሩ ምን እንደሚያገኙ እርግጠኛ መሆን ባይችልም። ይህ በእንዲህ እንዳለ ቤን ከሪንገር ጋር ይቀራረባል። እንደሱ እንዳልሆነች ባዕዳኑ ከመምጣታቸው በፊትም ቢሆን ራሷን መንከባከብ እንደነበረባት ትነግረዋለች። ስለዚህም ለዓለም ፍጻሜ ዝግጁ ነበረች። ሪንገር ወደ ትምህርት ቤቱ አውቶቡስ ከመግባታቸው በፊት ጥሩ ነበረች። ሁለቱም የትግል አጋሮች ናቸው። ቤን እሷን ማሸነፍ ከቻለች እሷም እሱንና የቀረውን ቡድን እንዴት መተኮስ እንዳለባቸው እንደምታስተምር ይነግራታል። እሳም ትስማማለችና በቀላሉ ታሸንፈዋለች። እንደ አለመታደል ሆኖ ትንሽም ትኮራለች። ስለዚህ በሁለተኛው ሙከራ እሱ ያሸንፋታል። ካሲ እና ኢቫን ወደ ጦር ሰፈሩ በመንገድ ላይ ናቸው። እሷን ትጥቅ እንዳስፈታትና እንዴት ትጥቅ ማስፈታት እንደሚቻል እንዲያስተምራት ትጠይቀዋለች። ካሲ የፈለገችውን ስትነግረው ኢቫን እንዴት ማድረግ እንዳለባት ለማሳየት ወሰነ። በመጀመሪያ በእርሷ ላይ ያሳያል። ከዚያም እሷ ብዙ ጊዜ እንድትሞክር ያደርጋል። እንዲሁም አጥቂዋን እንዴት መቆጣጠር እንደምትችልም ያስተምራታል። ከዛም ታመሰግነዋለችና ጉዟቸውን ወደ ጦር ሰፈሩ ይቀጥላሉ። እዚያ ሪንገር ቡድኗን እንዴት መተኮስ እንዳለባቸው እያስተማረች ነበር። ጥቂት ምክሮችን ሰጥታቸው እንደገና እንዲሞክሩም ትነግራቸዋለች። ሰርጀንት ረዝኒክም ትቀላቀላቸዋለችና ኮሎኔሉ ቤንን ማየት እንደሚፈልግ ትነግረዋለች። ልጁም ተከትሏት ወደ የጦርነት ክፍል ይሄዳል። ቮሽ ጠርቶት በተለያዩ ከተሞች በተመሳሳይ ጊዜ ስለተከሰቱ ጥቃቶች ያሳውቀዋል። 5ኛው ወረራም ተጀምሯል ይለዋል። ባዕዳኑን በጦር ሜዳ ላይ ማየት የሚችሉበትን ከመጀመሪያው የተሻለና ተንቀሳቃሽ የመነጽር ስሪትም ያሳየዋል። ቮሽ መነጽሩን በጦር ሜዳ መሞከር እንዳለባቸውና የቤንን ቡድን ከሌሎቹ 4 ቡድኖች አንዱ አድርጎ በሚቀጥለው ቀን እንደሚልክ ይነግረዋል። ቡድኑን ሳይጎዳ እንዲመልስም ይነግረዋል። በጫካ ውስጥ ካሲ በድንኳን ውስጥ ብቻዋን ትነቃለች። ኢቫንንም ትፈልገዋለችና በወንዙ ውስጥ ሲታጠብ ታገኘዋለች። እሷ ስትመለከተው ተመልክቷታልና ትሮጣለች። ኢቫን ወደ ሰፈራቸው ተመልሶ ካሲ ፎቶዎቿን ስትመለከት ያገኛታል። ስለ ቅርብ ጓደኛዋም ይጠይቃታልና በጆርናሏ ላይ ባለው መግለጫ መሠረት በፎቶ ላይ ቤንን ያውቀዋል። ካሲ እሱ እንዳነበበው በማውቋም ታፍራለች። ከዚያም ኢቫን የሳምን ፎቶ አይቶ እሱን ለማግኘት እንደጓጓ ይነግራታል። ዕቃቸውን ጠቅልለው ከሰፈሩም ይወጣሉ። ከዚያም የባቡር ሐዲዶችን ይከተላሉ። እስከ ምሽት ድረስ መጠለያም ያገኛሉ። በዚያው ሌሊት ቤንና ሳም መተኛት አልቻሉምና ያወራሉ። ወንድሟም ካሲ በፊት ትዘፍንለት የነበረውን ዘፈን መዝፈንም ይጀምራል። ቤንም ከእርሱ ጋር ይዘፍናናል። የቀረውን ቡድን ቢያናድድም ሪንገር ግን አልተናደደችም። ይህ በእንዲህ እንዳለ ኢቫን ካሲ ቁስሏን እንደገና እንድታክም ይረዳታል። ትስመዋለችና ታመሰግነዋለች። በማግስቱ ጠዋት ቡድኑ ወደ መሞከሪያ ቦታ ለመሄድ ሄሊኮፕተር ውስጥ ይገባል።
ሪንገር ቤንን ሳሜት እንዳለም ትጠይቃለች። እሱም የምግብ መመረዝ እንዳጋጠመው ይነግራታል። ግን በእውነቱ ትንሹን ልጅ በጦር ሰፈሩ ውስጥ እንዳይጎዳ በደህና እንዲቆይ አድርጎ ከመታጠቢያ ቤት አስሮታል። ቡድኑ ወደ ቦታው ይደርሳል። አንድ መኮንን ቤንን ተልኳቸው ምን እንደሆነም ይጠይቃል። የጠላት ጎጆን ሰርገው መግባትና ማጥፋት እንደሆነም ይናገራል። መነጽሮቹ ባዳንን ሲያይ አረንጓዴ እንደሚያበሩና እንደጨረሱ ለመልቀቅ ምልክት መስጠት እንዳለባቸው ታስታውሳቸዋለች። ሄሊኮፕተሩም አውርዷቸው ይሄዳል። እነርሱም ወደ ጠላት ግዛት ይገባሉ። ቤን የልጆቹን ቡድን ወደፊት ይመራል። አንደኛው ሁለት ባዳንን ቀጥታ ያያል። ቡድኑ ከመተኮሱ በፊት እነሱ መተኮስ ይጀምራሉ። አስቸጋሪ ሁኔታ ውስጥም ራሳቸውን አግኝተው በአንድ ቦታ ውስጥ ተደብቀዋል። ቤን እንዲሮጡና በአውቶቡስ ውስጥ መጠለያ እንዲያገኙም ይነግራቸዋል። እሱና ሪንገርም የመጨረሻዎቹ ናቸው። ቤንም በሮቹን ይዘጋል። ተጨማሪ የጠላት ተኩስም ይደርስባቸዋል። አንደኛቸውም ይመታል። ሪንገር እዚያ መቆየት እንደማይችሉ ተረድታ የተቀሩት ወደ ሌላ ቦታ እስኪደርሱ ድረስ ጠላትን ለማዘናጋት ቦምብ ታጠምዳለች። ቤን ሌሎቹ በጥሪው ላይ ለመሮጥ እንዲዘጋጁም ይነግራቸዋል። ሪንገርም እንዲሮጡ ትጮኻለች። እነርሱም ሲሮጡ እሷ ያዘጋጀችው አውቶቡስ ከኋላቸው ይፈነዳል። ቡድኑ ወደ ተተው የገበያ ማዕከል ውስጥ ገብቶ እዛው ይቆያሉ። ሪንገር ትቀላቀላቸዋለችና ወዲያውኑ ከባዳኑ ጋር አንድ ነገር ትክክል እንዳልሆነ ጥርጣሬዋን ትገልጻለች። የመሬት መንቀጥቀጥ እንዴት እንደሚያደርግና አሁንም የሕፃናት ሰራዊት እንዴት እንደሚፈሩም ትገረማለች። ሪንገር ከሰራዊቱ ለማምለጥም ወሰነች። ስለዚህ መከታተያዋን አስወገደች። እንዳወጣችው የተቀሩት በመነጽራቸው ላይ እሷን እንደ ባዳን ያያቷልና ይደነግጣሉ። ምን ማድረግ እንዳለባቸውም አያውቁም። ቤን ግን ምን እየሆነ እንዳለ ተገነዘበ። እሱም መከታተያውን አወጣው። ሌሎቹም እሱንም እንደ ባዳን አዩት። ቤን እሱ ባዳን እንዳልሆነ፣ ቀደም ብለው የተኮሱባቸው ሰዎችም ባዳን እንዳልሆኑ ተናገረ። ረዝኒክና ቮሽ እንደዋሿቸውም ነገራቸው። አረንጓዴ ማለት ሰው ማለት እንደሆነ፣ መነጽሮቹና መከታተያዎቹም የውሸት እንደሆኑም ገለጸላቸው። እውነተኛው ሙከራ በእነሱ ላይ ነበር፣ ለሁኔታው እንዴት ምላሽ እንደሚሰጡ ለማየት። ሌሎቹ ጥያቄ ሲጠይቁ ሰራዊቱ በእውነቱ ባዳን እንደሆነና ልጆችን ሌሎቹን የተረፉትን ሰዎች እንዲገድሉ ለማድረግ እየተጠቀሙባቸው እንደሆነ አስረዳቸው። ቤን እነርሱ አምስተኛውን ማዕበል እየተዋጉ እንዳልሆኑና ራሳቸው አምስተኛው ማዕበል እንደሆኑ ነገራቸው። ቲከፕ ምን ማድረግ እንዳለባቸውም ጠየቀች። እሱም ሁሉም መከታተያዎቻቸውን እንዲያስወግዱ ነገራቸው። ሳምን ለማዳን ወደ ጦር ሰፈሩ የሚመለሰው እሱ ብቻም ይሆናል። እውነት እንዲመስል ሪንገር በጥይት እንድትመታው ነገራት። በተመሳሳይ ጊዜ አዳኞች ኢቫንና ካሲን አገኟቸው። ኢቫን ከጭነት መኪናው ወጥቶ አንደኛው ከድሮን ዘርፉ ውጪ እንደሆነ ይነግረዋል። ከዚያም ይተኩስበታል። ካሲ ስትነቃ ኢቫን ከሁለቱ ሰዎች ጋር ሲታገል ታየዋለችና እንድትሮጥም ይነግራታል። ከመሮጧ በፊት ካሲ ሽጉጡን አውጥታ ጥይት ስትፈልግ አንድ እንግዳ ነገር ታያለች። ከዚያም ኢቫን ከጭነት መኪናው አጠገብ ይወድቃል። ከሰውየው አንደኛው እሷን እያሳደደ ነበር። ለአጭር ጊዜ ለማምለጥ ትሞክራለች፣ ግን ከጭነት መኪናው ውጪ ይዛታል። ካሲም ሽጉጡን ተኮሰች፣ ግን ኢቫን ሊታደጋት ይመጣል። ሰውየውም ባልተለመደ ኃይል ይዋጋና በመጨረሻ ይገድለዋል። ካሲ የሆነ ነገር ትክክል እንዳልሆነ ተረድታ በሽጉጧ ታስፈራራዋለች። ኢቫን እሱ ሰውም ባዳንም እንደሆነ ይነግራታል። ወረራው ከመጀመሩ ከረጅም ጊዜ በፊት የተፈጠረ የተደበቀ ሰላይ ነበር። መንኮራኩሩ በምህዋር ላይ እንደደረሰም የባዳን ክፍሉ ነቃ። ካሲ ቤተሰቦቹን እንደገደለም ጠየቀችው፣ ግን ኢቫን የገደላቸው በሽታው እንደሆነ ነገራት። እንደ ዝርያው በፍቅር የማያምኑ ቢሆንም እሷን ሲያያት ወደዳትና የሰው ባህሪው እንደተመለሰ ነገራት። ከዚህ በፊት ካሲን ይከታተላት ነበርና ሌላ አዳኝ ሲተኩስባት እንደገደለውም ነገራት። ካሲ ልትተኩስበት ስትዘጋጅ ስለ ሰራዊቱ እውነቱን ይነግራታል። እሷም ትሄዳለች። ኢቫንም እዚያ ስትደርስ ትጥቅ የያዘች መሆን እንደሌለባት፣ ካልሆነ ግን እንደሚገድሏት ይነግራታል። ካሲ ከተከተላት እንደምትገለውም ትነግረዋለች። ይህ በእንዲህ እንዳለ ቤን ሄሊኮፕተር አግኝቶ ወደ ጦር ሰፈሩ ተመልሷል። በኋላ ካሲ በአውቶቡስ ፊት እንደወደቀች አስመስላ ወደ ውስጥ ተወሰደች። ቁጥሯም ተጠራና በጦር ሰፈሩ ውስጥ ከረዝኒክ ተመሳሳይ ትዕዛዝ ታገኛለች። ባዳኑን ለካሲ ስታሳይ ረዝኒክን ጭንቅላቷ ላይ ትመታለች። ለትንሽ ጊዜም ይታገላሉ፣ ግን ካሲ ገደለቻት። ከዚያም መከታተያውን አስወገደች። ልብሷን ወስዳ ወንድሟን ፍለጋ ወደ ጦር ሰፈሩ ውስጥም ሄደች። ቤን ከኮሎኔል ቮሽ ጋር በስብሰባ ላይ ነበር፣ ግን ኮሎኔሉ ልጁ ምን እየሰራ እንደሆነ ተረድቷል። ምን እንደሚያውቅም ይጠይቀዋል። ቤንም ምን እንደሆኑ እንደሚያውቅ ይናገራል። ከዚያም ሊገድሉት እንደሚችሉም ይገነዘባል። ቮሽ ሰዎች ለደረሰባቸው ነገር የሚገባቸው ነገር እንደሌለም ይናገራል፣ ከሚያስፈልጋቸው ቦታ መያዛቸው በስተቀር። ከዚያም ስለ ሰዎች ሌላ እውነት ይነግረዋል።
ይኸውም እኛም ተመሳሳይ ነገሮችን ለብዙ መቶ ዘመናት ለሌሎች ስናደርግ ቆይተናል ይለዋል። ድንገት አንድ መኮንን ገብቶ ረዝኒክ እንደተገደለች እንዲሁም በምዕራባዊው በር 3 ጠባቂዎች እንደተገደሉም ይነግራቸዋል። ከጦር ሰፈሩ ውስጥ ፍንዳታም ይሰማል። ቮሽ የሕፃናት ሰራዊት እንዲሰማራ እና መኮንኖቹ ማን እንደሚያጠቃቸው እንዲያውቁ ያዛል። ቤንም እሱን የያዘውን ወታደር ተዋግቶ ገደለና መከታተያውን አስወገደ። በተመሳሳይ ጊዜ ካሲ በአገናኝ መንገዶቹ እየሮጠች ሳለ ሌላ ፍንዳታ ይከሰታል። ቮሽ ድሮኖች ወደ ቦታው እንዲሰማሩም ያዛል። ስለዚህ ማን እንደሚያጠቃቸው ማየት ይችላሉ። ካሲ ቤንን አገኘችውና ወዲያው ትጥቅ ታስፈታዋለች። እርስ በእርሳቸው ይተያያሉ። እሷም ሳምን እየፈለገች እንደሆነ ትነግረዋለች። ቤን ሰራዊቱ ባዳን እንደሆኑና ወንድሟን ወደ ውጊያ እየላኩ እንደሆነም ይነግራታል። በፍጥነት ወደ እሱ መድረስ እንዳለባቸው ካልሆነ ግን ዳግመኛ እንደማታየውም ይነግራታል። ካሲም ታምነዋለችና አብረው እሱን ለማግኘት ይሄዳሉ። 2 ወታደሮችም ያስቆሟቸዋል፣ ግን ኢቫን ብቅ ብሎ አቅላቸውን ያስታቸዋል። ኢቫን ቦምቦችን እንደተከለና የመጨረሻው ልጆች የጫና አውሮፕላን እንደወጣ ጦር ሰፈሩን ለዘላለም እንደሚያፈነዳ ይነግራቸዋል። ካሲን ስለዋሸም ይቅርታ ይጠይቃልና የሰው ልጅ ጎኑን የመረጠው በእሷ ምክንያት እንደሆነም ይናገራል። ቤንና ካሲ ኢቫን ጦር ሰፈሩን ከማፈንዳቱ በፊት ሳምን ለማግኘት ይሮጣሉ። ወደ ማጓጓዣ መስመሮች ሲደርሱ ሁሉም ልጆች እዚያ እንዳሉ ይመለከታሉ። ሁለቱም በመስመሮቹ መካከል በመንቀሳቀስ ሳምን ያገኙታል። ካሲም በመጨረሻ ታየዋለችና ወደ እሱ ትደርሳለች። ቤን የመውጫ በርም አሳያቸው። እንደ ተገናኙ ካሲ የቴዲ ድቡን ትሰጠዋለች። ቤንም መከታተያውን ያወጣና ይሸሻሉ። በተመሳሳይ ጊዜ ቮሽ ጦር ሰፈሩን ለቆ እየወጣ ነበር። ቤንና ሌሎቹ ሲሮጡም ያያል። በሄሊኮፕተር ገብቶም ይከተላቸዋል። ግን ጦር ሰፈሩ ከማፈንዳቱ በፊት ሊገድላቸው አልቻለም። በድንገት ሪንገርና የቤን ቡድን በአንድ ወታደራዊ መኪና ብቅ ብለውም ያድኗቸዋል። ካሲ ጦር ሰፈሩ ሲፈነዳ እያየች ስለ ኢቫንም ታስባለች። በኋላ ቡድኑ በአንድ ቦታ ተቀምጦ እያረፈና እየበላ ነበር። ቤን ከካሲ ጋርም ያወራልና ምን ማድረግ እንዳለባቸው ይጠይቃታል። ሌሎች ልጆችን ማዳን እንዳለባቸውም ትናገራለች፣ ግን አሁንም እንዴት እንደሆነ አታውቅም። ቤን ስለዛ በሚቀጥለው ቀን መጨነቅ እንዳለባቸውም ይነግራታል። ከቀሩት የቡድኑ አባላት ጋርም ይቀላቀላሉና የተሻለ ነገን ተስፋ ያደርጋሉ። ቪዲዮውን ከወደዱት ላይክ ማድረግ፣ ለወዳጆቻችሁ ማጋራትና ቻናላችንን ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ።